በትላንትናው ዕለት በተደረገው የድመቶች ፍልሚያ የኢትዮጵያው ድመት የአሜሪካኑን አቻ ድመት በዝረራ በማሸነፍ ድል አድርጓል። ቢሆንም የሜዳሊያ ሽልማት አልተሰጠውም። ይህ ለምን እንደሆነ አሰልጣኝ እርገጠው ዳምጠው ማብራሪያ ይሰጡናል። እንዴት ነበር የኢትዮጵያ ድመት ፍልሚያውን ቢያሸንፍም የሜዳሊያው ሽልማቱ ተቀምጧል? ይህ እንዴት ሆነ? በእርግጥ የኢትዮጵያ ድመት ግጥሚያውን አሸንፏል። ነገር ግን የአሜሪካን ዳኞች ስላላመኑ የማበረታቻ መድኃኒት ወስዶ ይሆናል ተብሎ እንዲመረመር ተደረገ። እና ውጤቱ እንዴት ሆነ? በተደረገለት የደም ምርመራ ምንም አይነት የማበረታቻ መድኃኒት አለመውሰዱ ተረጋግጧል። ስለዚህ የሜዳሊያ ሽልማቱን ሊሰጡት ችለዋል። ታዲያ ለምን መልሰው ተቀበሉት? እንዴት አይነት ኃይለኛ የድመት ዝርያ ነው ብለው ተገረሙ። ዝርያውንም ለማጣራት የዲኤንኤ ምርመራ ሲያደርጉለት በ77 ድርቅ የመታው ነብር ሆኖ አገኙት። Oh my God! ጅብሪል አቤት ፈጣሪ! ዛሬ ምድርን ጎብኝቻት ነበር። እንዴት አየካት ፈጣሪ? ምንም አትልም፣ ደህና ናት። አንድ ነገር ግን ገረመኝ። ምን ፈጣሪ? የአሜሪካን ሕዝብ አየሁት፣ እኔ ነኝ የፈጠርኩት። እንዲሁም የአውሮፓ ሕዝብ አየሁት፣ እኔ ነኝ የፈጠርኩት። ግን አፍሪካ ላይ ያሉት ሕዝቦች ከየት ነው የመጡት? እኔ አልፈጠርኳቸውም። ይቅርታ ፈጣሪ፣ እንዳንተ ሰው ፈጥራለሁ ብዬ ተበላሽቶብኝ። Oh my God! ማን ነው? እኔ ገብሬ ግድየለው ነኝ። በሩን ክፈች። አልከፍትም። ገብሬ ግድየለው ገንጥሎ ይገባል። እራት አቅርቢ። አላቀርብም። ገብሬ ግድየለው ራሱ ያቀርባል። ብሂ። አልበላም። ገብሬ ግድየለው ራሱ ይበላል። ተኚ። አልተኛም። ገብሬ ግድየለው በግድ ያስተኛል። ዙሪ። አልዞርህም። ገብሬ ግድየለው በቂጥ ይሰዳል። Oh my God!